አክቹዋል ማስ ማለት የእነዚህ ሰብአቶሚክ ፓርቲክሎች ትክክለኛ የክብደት መጠን ነው። ቅድም የተመለከትናቸው ቁጥሮች 1.6 ታይምስ 10 ሬይዝ ቱ ብለን የገለጽናቸው ቁጥሮች የፕሮቶን የኤሌክትሮን እና የኒውትሮን ትክክለኛ አክቹዋል ማሱ ትክክለኛ ክብደቶቸው ነው። ሪላቲቭ ማስ ማለት ደግሞ አንጻራዊ ክብደት ነው፣ ወይ ደግሞ ፕሮቶንን ከኒውትሮን ኒውትሮንን ከኤሌክትሮን አወዳድረን አንጻራዊ ሪላቲቭ ክብደታቸው ነው ማለት ነው። ስለዚህ ፕሮቶን እና ኒውትሮን ሪላቲቭ ማሳቸው የሁለቱም ዋን አሞ ነው። አሞ ማለት ኤኤምዩ አብሪቬሽን ሲሆን አቶሚክ ማስ ዩኒት ማለት ነው። ስለዚህ ፕሮቶን እና ኒውትሮን ቅድም እንዳየነው ክብደታቸው እጅግ ተቀራራቢ ስለሆነ የሁለቱንም ዋን አሞ እንላቸዋለን። የኤሌክትሮን ግን ከሁለቱ አንጻር እጅግ ያነሰ እና ሊወዳደር የማይችል ስለሆነ ሪላቲቭ ማሱን ዜሮ ነው ማለት ነው። በቻርጅ ደረጃም ስንመለከተው ልክ እንደ ማሱ አክቹዋል ቻርጅ ማለት ትክክለኛ የፓርቲክሉ ቻርጅ የቻርጁ መጠን ሲሆን የፕሮቶን የቻርጅ መጠን ፖዚቲቭ 1.60 ታይምስ 10 ሬይዝ ቱ ማይነስ 19 ሲሆን የኤሌክትሮን ደግሞ ማይነስ 1.60 ታይምስ 10 ሬይዝ ቱ ማይነስ 19 ነው። የኒውትሮን ደግሞ ዜሮ ነው። ይህም ማለት ኒውትሮን ምንም አይነት ቻርጅ የለውም ማለት ነው። ይህ ቁጥር የገለጽ ነው አክቹዋል ቻርጁ ነው ማለት ነው። ትክክለኛ የቻርጅ መጠኑ ነው። ስለዚህ ይህንን ሪላቲቭ ቻርጁ ማለት ደግሞ ልክ እንደ ቅድም እንደገለጽ ነው አንጻራዊ የቻርጅ መጠኑ ሲሆን የፕሮቶን ፖዚቲቭ 1 ብለን ስንገልጸው የኤሌክትሮንን ደግሞ ኔጌቲቭ 1 እንለዋለን። ኒውትሮን ደግሞ ምንም አይነት ቻርጅ ስለሌለው ዜሮ ቻርጅ ነው ማለት ነው።